እኔ ማረገውን ነገር ሁሉ ማረግ ይወዳል። አንዴ ወደ ሐይቅኛ ጋዋሳ የፍቅር ሐይቅ የሚባል መዝናኛ ስፍራ አለን። እዛ አካባቢ እየተዝናናን ዞር ዞር እያለን በርካታ እንስቶች በርካታ ወጣቶች ይዝናኑበታል። እኔ አጋጣሚ እዛ ጋር ቁጭ ስል ሀይ ቢኒ ይኸውና ያ ልጅ እያሉ ሰላም ሲሉኝ እኔም ሰላም እያሉ ምን ነው እንብላ አይባልም እንዴ እላቸዋለሁ። ቆሎ ይዘው ቁጭ ብለው ቢራ እየተዝናኑ እና ቢኒ እንብላ ብለው ብድግ ሲሉ አይ እኔ አውቄ ነው እንዴ ለጨዋታ ብዬ ነው እንጂ ምንም ነገር አያስፈልግም ታይ ብዬ ነው። እንደዚህ ስግባባ ከሰው ጋር አይቷል የጓደኛዬ። እኔ ሌለው ቀን ብቻውን ሊተዋወቅ ሄደ ወደ ሐይቅ። ቁጭ ሲል ሁሉም ጥንድ ጥንድ ሆነው እየተዝናኑ ነው። ጥንድ ጥንድ ሆነው ያወጋሉ፣ አፍላፍ ገጥመው ያወራሉ። በቃ የሚሄድበት ቦታ አጣና ብቻውን ዞር ዞር ሲል አንዲት እንስት ብቻዋን ድንጋይ ላይ ቁጭ ብላለች። ተመስጣ እያለች የፊት ለፊት ጥፍሯን ታኝከዋለች። አየና ጓደኛዬ ጠጋ ብለው ምን ነው እናቱ እንብላ አይባልም እንዴ? እሷ ምን ብትለው ጥሩ ይቅርታ ፍሬንድ፣ ይሄኛውን ስለጀመርኩት ልጨርስና አንተ ቀጣዩን ትበላለህ።